ስልካችሁ ላይ ለየት ያለ ማንም ሊገምተው የማይችል አንድ የመቆለፊያ ሲስተም ላሳያችሁ። ለምሳሌ እዚህ ጋር የምታዩት ስልክ ተቆልፏል። ነገር ግን የመክፈቻ ፓስወርዱ የሚሆነው እዚህ ጋር ያለው ሰዓት ይሆናል ማለት ነው። አሁን ስልኬ 03 ከ03 ስለሚል አሁን ስልኬ ላይ እየቆጠረውን ያለውን ሰዓት ሳስገባለት የስልኬ ፓስወርድ እሱ ይሆናል ማለት ነው። ከዚህ በተጨማሪም በዚህ አፕሊኬሽን ከታች የማሳያችሁን ነክታችሁ በምትገቡበት ጊዜ በጣም የሚያማምሩ ብዙ የመቆለፊያ አማራጮችን ታገኛላችሁ። አሁን እንዴት አድርጋችሁ መጠቀም እንዳለባችሁና እንዴት እንደምታወርዱት ላሳያችሁ። ወደ ፕሮፋይሌ ከገባችሁ በኋላ እዚህ ጋር ያስቀመጥኩላችሁ ሊንክ አለ። እሱን ሊንክ ነክታችሁ በምትገቡበት ሰዓት ልክ እንደዚህ አፕሊኬሽኑን ያመጣላችኋል። አፕሊኬሽኑ ይሄ ነው። ኢንስቶል አድርጋችሁ ኦፕን በሉት። በመቀጠል ልክ እንደምታዩት ነፃ ኢንተርኔት የሚያስጠቀሙና ብዙ አፕሊኬሽኖችንም በዚህ አፕሊኬሽን ላይ ማግኘት ትችላላችሁ። ይህን አፕሊኬሽን ለማግኘት ፒቲፒ ብላችሁ ሰርች አድርጉና መጀመሪያ የምታገኙትን ነክታችሁ ስክሮል አድርጉ። ኢንስቶል የሚል አማራጭ ታገኛላችሁ። ኢንስቶል አድርጋችሁ አፕሊኬሽኑን ክፈቱ። በመቀጠል ምንድነው የምታደርጉት? ኢኔብል ሎክ የሚለውን ኦን ካረጋችሁ በኋላ ሴኩሪቲ ታይፕ የሚለው ላይ እዚህ ጋር ከረንት ታይም የሚለውን ምረጡ። በመቀጠል ልክ እንደዚህ ይህን ካደረጋችሁ በኋላ ስልካችሁን ልክ እንደዚህ ዘግታችሁ ለመክፈት ስትሞክሩ ፓስወርድ ይጠይቃችኋል። የሚጠይቃችሁን ፓስወርድ ምንድን ነው? አሁን ላይ ስልካችሁ ስንት ሰዓት እንደሆነ ማየት ብቻ ነው የሚጠበቅባችሁ። ሰዓቱን ስታስገቡለት ወዲያውኑ በዚህ መንገድ ይከፍትላችኋል ማለት ነው። ይመቻችሁ።